ይህች የምትመለከቷት ወጣት የትምህርት ቤቱ ቸካይዋ፣ በተመሳሳይ ሁኔታ ደግሞ ቆንጅየዋም ልጅ ነበረች። ሰነፍ ተማሪዎችን ለዓይኗ የምትጠላ ሲሆን በአንድ ጊዜ ግን ከአንድ ሰነፍ ልጅ ጋር ትጋጫለች። ቆመውም እየተጨቃጨቁ እያለ ማይክራፎን ከየት እንዳመጣ ባይታወቅም አልፈልግሽም አልኩሽ አይደል እንዴ ለምን አትተይኝም ብሎ በተማሪዎች ፊት እየጮኸ ያዋርዳታል። ይህች ልጅ ላደረገው ነገር ዋጋውን ታስከፍለው ይሆን? አብረን እንከታተል። ታሪካችን የሚጀምረው የትምህርት ቤቱ ቸካይ ተማሪ የሆነችውን ሊን የተባለች አንዲት መልከ መልካም ልጅን እያስመለከተን ነው። ሊን በትምህርቷ ጥሩ የሚባል ደረጃ ደርሳ እናቷን ማስደሰት የምትፈልግ ሲሆን ሃይስኩልንም እንደጨረሰች በኮሪያ አለ በሚባል ዩኒቨርሲቲ ውስጥ ገብታ ዶክተር መሆን ትፈልጋለች። በአንድ ጊዜ ፈተና እየተፈተነች ባለችበት ሁኔታ ግን አደገኛ የዝንጀሮ ጉንፋን ይዛታል። በዚህም ምክንያት በደንብ ማጥናት ያልቻለችው ሊን ምንም እንኳን እስከዛሬ ኮረጃ የማታውቅ ቢሆንም በዚህኛው ፈተና ግን ለመኮረጅ ትገደዳለች። በዚህ ሰዓት ያልተረዳችው አንድ ነገር ቢኖር ግን ለመኮረጅም ትልቅ ጥበብ እንደሚጠይቅ ነው። በዛው ቀን ላይም ወደ ፈተና ክፍል ገብታ ከጻፈችው ጤሬራ ላይ እየኮረጀች እያለ አንድ ለትምህርቱ ምንም ግድ የማይሰጠው ጋውሺ የተባለ ልጅ ይመለከታታል። ሊንም ስትኮረጅ የመጀመሪያ ጊዜዋ ስለነበረ በፍራቻ ጤሬራዋ ከእጇ አምልጧት ወደ መሬት ይወድቅባታል። በመሬቱ ላይ ያለውን ወረቀት የተመለከተው መምህርም የማን ነው ብሎ ቢጠይቅ ሊን በፍራቻ መንቀጥቀጥ ትጀምራለች። ይህንን የተመለከተው ጋውሺም ለትምህርቱ ምንም ግድ ስለማይሰጠው የኔ ነው ብሎ በሷ ቦታ እሱ ከፈተና ይባረራል። በኋላ ላይም ሊን ወደ ጋውሺ መጣ በፈተና ክፍል ውስጥ በተፈጠረው ነገር ይቅርታ ብትጠይቀውም ጋውሺ ግን እንዳንቺ አይነቷም ጎበዝ ተማሪ ትኮረጃለች እንዴ ለካ በማለት አሹፎባት ካጠገቧ ይሄዳል። በቤትም እናቷ ትምህርቷን ወጥራ ተመራ በሀገሪቱ አለ በሚባል ዩኒቨርሲቲ መግባት እንዳለባት አስጠንቅቃ ትነግራታለች። በቀጣዩ ቀንም ሊን መልሳ ጋውሺን ስታገኘው ወደሱ በመሄድ ወረቀቱ የኔ ነው ብሎ በሷ ቦታ ስለተቀጣላት ታመሰግነዋለች። ጋውሺም እንደ ልማዱ ከቀለደባት በኋላ ከመሄድሽ በፊት ግን ብሎ ከዛሬ ጀምሮ ሙሉ የቤት ስራውንና አሳይመንቱን እንደምትሰራለት ይነግራታል። በመጀመሪያ ባለው ነገር ያልተስማማችው ሊን አጤሬራው የሷ እንደሆነ ተናግሮ ህይወቷን እንደሚበጠብጠው ሲነግራት ወዲያውኑ በሐሳቡ ተስማማለች። በሚቀጥሉት ቀናትም ሊን የቤት ስራዎቹን አሸክሞ ያሰራት ጀመር። በአንድ ቀን ጠዋትም የሊን ጓደኛ ሉካ ወደሷ መጣ አዲስ የያዘችውን ቦይፍሬንድ ታስተዋውቃታለች። ልጁን ከዚህ በፊት ሰነፍ ተማሪ እንደሆነ የምታውቀው ሊንም ሰላም ሊላት እጁን ቢዘረጋላትም ሊን ግን ባላየት አልፏለች። ልጁም ሄዶ ሁለቱ ብቻቸውን እንደሆኑ ሊን ለጓደኛዋ ከአህያ ጋር የዋለች ጊደር ፈስተምራ ትገባለች የሚለውን አባባል ጣል ካደረገችባት በኋላ ከሰነፍ ተማሪዎች ጋር መሆን እንደሌለባት ትነግራታለች። ታሪካችንም በዚህ ሰዓት ሊን ባስፈራራት ነገር ተገዳ እንጂ በፍጹም ከጋውሺ ጋርም ማውራት እንደማትፈልግ ያስመለክተናል። ከሱም ለመፋታት ስትል በአንድ ቀን አሳይመንቴን ስሪ ብሎ ቢሰጣት ከጥያቄዎቹ ውስጥ በጣም ከባድ የሚባለውን ጥያቄ በትክክል ሰርታ ትሰጠዋለች። ይህንንም ጥያቄ እንደሰራ የተመለከተው አስተማሪው ጋውሺ እንዴት ሊሰራው ይችላል ብሎ በማሰብ በተማሪዎች ፊት ወጥቶ ጥያቄውን እንዲሰራ ይጠይቀዋል። ጥያቄውን መስራት ያቃተው ጋውሺም ኬት አባቱ አምጥቶ አሳይመንቱ ላይ እንደሰራው ሲያፋጥጠው እውነታውን አፍርጦ ሊን እንደሰራችለት ይናገራል። ይህንን የሰሙት የክፍሉ ተማሪዎችም ሊን የሰነፍ ተማሪዎችን አሳይመንት ልትሰራ ይቅርና ልታናግራቸው እንኳን እንደማትፈልግ ስለሚያውቁ እንዴት ልትሰራለት ቻለች በማለት ግራ መጋባት ይጀምራሉ። አስተማሪውም ሊን እንደዚህ አይነቱን ነገር አታደርግም ብሎ ከክፍል ሊያባረረው ሲል ሊን ከተቀመጠችበት በመነሳት እውነት እንደሆነ መናገር ትጀምራለች። በድንገትም ጋውሺ በመሃል ይህንንም እያደረገች ያለችው ስለምታፈቅረው እንደሆነ በመናገር ተማሪዎቹን ያስገርማቸዋል። ባለው ነገር የተበሳጨችው ሊን ግን ውሸቱን እንደሆነ ልታስረዳቸው ብትሞክርም ተማሪዎቹ ግን ማፍቀር ባንቺ አልተጀመረም እያሉ ማሾፋቸውን ይቀጥላሉ። ከሁሉም የክፍል ተማሪዎች ግን ታን የተባለ አንድ ተማሪ ሊንን ጠንቅቆ ስለሚያውቃት ከጋውሺ አይነት ሰነፍ ተማሪ ፍቅር ሊዛት እንደማይችል በማሰብ ከዚህ ሁሉ ጀርባ የሆነ ነገር እንዳለ ይጠረጥራል። በእረፍት ሰዓትም ጋውሺ በትምህርት ቤት የዋና ገንዳ ውስጥ እየዋኘ ባለበት ሊን አጠገቡ መታ ለምን በተማሪዎች ፊት ታፈቅረኛለች እንዳለ ትጠይቋለች። አስቀጥላም እንዳንተ አይነት ወንድ አይደለም በቁሜ በህልሜም አላፈቅርም ብትለው አጠገቡ የነበረን አንድ ማይክራፎን አንስቶ አልፈልግሽም አልኩሽ አይደል እንዴ ብሎ ሙሉ ተማሪዎቹ እንዲሰሙ በማቀድ መጮህ ይጀምራል። በዚህም ክስተት ሊን በጣም መሸማቀቅ ትጀምራለች። ወደ ክላስም ልትገባ ስትሄድ ከዚህ በፊት የፍቅር ጥያቄ ጠይቀዋት እምቢ ያለቻቸው ተማሪዎች ተሰብስበው በተራቸው አፍቅሯ ለመፈቀር ስሜቱ እንዴት ነው እያሉ ሊን ላይ ማሾፍ ይጀምራሉ። ሙሉ ትምህርት ቤቱም ይህንን ክስተት ጮማ የወሬ ርዕስ ያደርጉታል። ወሬውንም የሰማው ታናሽ ወንድሟ ወደሷ መጥቶ ከጋውሺ ጋር ያላትን ግንኙነት እውነት እንደሆነ ይጠይቃታል። የጋውሺ ድርጊት ህይወቷን እያመሰቃቀለው በመሆኑ ከዚህ ለመውጣትም ከጓደኛዋ ሉካ ጋር በመሆን ጋውሺ ሌላ ድብቅ ፍቅረኛ እንዳለችውና አሁን ላይ ደግሞ ከሷ ጋር ስለተጣላ እሷን ለማስቀናት ብቻ ሲል ይህንን እያደረገ እንደሆነ ለተማሪዎቹ በማስመሰል ሊሸውዷቸው ያቅዳሉ።
በነጋታውም ሊን በጋውሺ ወንበር ላይ አንድ ይቅርታ አድርግልኝና አብረን እንመለስ የሚል ጽሑፍ የተጻፈበትን ወረቀት ከአንድ አበባ ጋር ታስቀምጥለታለች። ይህንን የተመለከቱት ተማሪዎችም ሊን ጋር መጥተው እሷ እንደሆነች ይጠይቋታል። ሊንም ጅሎች ወደዛ ሂዱልኝ ብላ ብትቆጣቸው ይህንን አይነቱን ነገር ሊን ምንም አይነት ፍቅር ውስጥ ብትሆን እንደማታደርገው ስለሚያውቁ ጋውሺ ሌላ ድብቅ ፍቅረኛ እንዳለችው መጠርጠር ይጀምራሉ። ጋውሺም ወደ ክፍል ገብቶ አበባውን ሲመለከተው ቀለል አድርጎት ነገ ደግሞ የሚገርም ምሳ ሰርታልኝ ታመጣልኛለች ቢል ሊን በነጋታው የሚገርም ምሳ ሰርታለት ታመጣለታለች። በዚህም ሙሉ የትምህርት ቤቱ ተማሪዎች ጋውሺ ሌላ ድብቅ ፍቅረኛ እንዳለችውና ሊንንም ታፈቅረኛለች ያለው ሊያስቀናት ስለፈለገ እንደሆነ ይገነዘባሉ። በሶስተኛው ቀን ግን ሊን ምሳውን በእጇ ይዛ እንዳለች ጋውሺ ወደሷ መጥቶ ከዚህ ሁሉ ነገር ጀርባ የሷ እጅ እንዳለ ያውቅባታል። በዚህም የተበሳጨችው ሊን አሁን ደግሞ ምን ያድርግ ይሆን ብላ በመጨነቅ ለጓደኛዋ ሉካ ትነግራታለች። ሉካም አታስቢ ለፍቅረኛዬ ነግሬ አስደብድብልሻለሁ እያለቻት እያለ ታናሽ ወንድሟ ወደ እነሱ መጥቶ የተሻለ እቅድ እንዳለው ይነግራቸዋል። ሊን ያንተ እቅድ ይቅርብኝ ብትለውም የታላቅ እህቱ ነገር ያሳሰበው ወንድሟ ግን ከጓደኞቹ ጋር በመሆን ሽንታቸውን በአንድ ፊኛ ውስጥ አጠራቅመው ጋውሺ ወደ ቤቱ ሲመለስ ሊያጠምዱት መዘጋጀት ይጀምራሉ። ቪዲዮውን እዚህ ድረስ ከተመለከታችሁት ተመችቷችኋል ማለት ነው። ቪዲዮውን ላይክ ቻናሉን ደግሞ ሰብስክራይብ ማድረግ አይረሳ እንላለን። ወደ ታሪካችን ነገሮች ግን እንዳሰቧቸው ሳይሄዱ ራሱ ወንድሟ በራሱ ወጥመድ ውስጥ ገብቶ ሽንታቸው እላዩ ላይ ይደፋበታል። ወደ ቤትም እንደተመለሰ ሙሉ ሰውነቱ ሽንት ቢሸታት ሊን ምን ሆኖ እንደሆነ ተጠይቀዋለች። እሱም በውሸት ጋውሺ ነው እንደዚህ ያደረገኝ ቢላት ሊን አሁንስ በጣም አበዛው ብላ ከመስመር እንዳለፈ ልታሳየው ቀጥ ብላ ወደ ቤቱ ትሄድለታለች። እንደደረሰች ግን ጋውሺን ሳይሆን አያቱን በቤቱ ውስጥ ትመለከታቸዋለች። አያቱም ቁጣሪ ፈንድቶባቸው እሱን ሊዘጉት እየተቸገሩ እንደሆነ ስታይ ልታግዛቸው እየሮጠች ወደ ውስጥ ትገባለች። እንደምንም ብለውም የፈነዳውን ቦታ በጨርቅ ሊሸፍኑት እየሞከሩ ያለ ጋውሺም ወደ እነሱ በመምጣት ለሶስት ተጋግዘው በሽቦ ያስሩታል። በኋላ ላይም በቤታቸው ውስጥ ራሷን እያደራረቀች እያለ ጋውሺ ቤቱ ውስጥ ማንም ሳያውቅ ዲዛይን የሚያደርጋቸውን ትንንሽዬ አውሮፕላኖችን ትመለከታለች። እሷም ማስቀጥላ ጋውሺ በዚሁ የሚቀጥልበት ከሆነ ጥሩ ደረጃ ላይ እንደሚደርስ ታስባለች። በጣም መሽቶም ስለነበር ወደ ቤት ካልሸኞች ብሏት አብረው ወክ ማድረግ ይጀምራሉ። በመንገዳቸውም የባጤ ቆጡን እያወሩ መቀራረብ ይጀምራሉ። ከዚህም ጊዜ ጀምሮ ጋውሺ ተንኮሉን ትቶ ሊንም ቢሆን ጋውሺ በቀለም ትምህርት እንጂ በሌላ ነገሮች ላይ በጣም ጎበዝ መሆኑን ስለተረዳች አዘውትረው እየተገናኙ ስለ ሕይወታቸው ማውራት ይጀምራሉ። ቀናት በሄዱም ቁጥር ሊን በሚያስገርም ሁኔታ ለጋውሺ የፍቅር ስሜት እያደረባት ይመጣል። በአንድ ቀንም ሊንና ጓደኛዋ በሱፐርማርኬት ውስጥ እያሉ ጋውሺ ከኋላ መጥቶ በቀልድ መልክ ፍቅር ብሎ ቢጠራት ሊን በድንጋጤ በመደነባበር ከቦታው ትታቸው ትሄዳለች። በክፍል ውስጥ እየተማሩ እያለ አስተማሪያቸው ወደፊት ምን መሆን እንደሚፈልጉ በሚጠይቅበት ጊዜ አንዲት ተማሪ ተነስታ ሞዴል መሆን እንደምትፈልግ ስትነግረው ሞዴል ለመሆን እኮ በትንሹም ቢሆን ቆንጅዬ መሆን አለብሽ በማለት በተማሪዎች ፊት ይቀልድባታል። አስቀጥሎም ጋውሺን ሲጠይቀው የራሱን አውሮፕላን ሰርቶ መብረር እንደሚፈልግ ይነግራቸዋል። አስተማሪውም እንደ ልጅቷ እሱ ላይ ቢቀልድበት ጋውሺ እልህ ይዞት ለአንድ ወር ከትምህርት ቤት ቀርቶ አውሮፕላኑን ሰርቶ ከጨረሰ በኋላ ይቻላል የሚለውን ነገር ሊያሳያቸው ወደ ትምህርት ቤት ይዞት ይመጣል። ሙሉ የትምህርት ቤቱ ተማሪዎች በተሰበሰቡበትም በአናታቸው ላይ መብረር ይጀምራል። ምንም እንኳን እየበረረ ቢያስገርማቸውም መሃል ላይ ግን ከአንድ ትልቅዬ ዛፍ ጋር ተጋጭቶ ቀላል የሚባል ጉዳት ይደርስበታል። በዛው ቀን ምሽትም ምንም እንኳን ሊን ስለ ጠፈር ተመራማሪ መሆን ብትፈልግም እናቷ ግን ዶክተር እንድትሆን ስለምትፈልግ ብቻ የሷን ትዕዛዝ ለማክበር እንደተወችው ታሪካችን ያስመለክተናል። በቀጣዩ ቀንም ሊን ጋውሺን ልትጠይቀው ወደ ቤቱ ትሄዳለች። እሱም ደህና እንደሆነች ከነገራት በኋላ ስለ ወደፊት እቅዳቸው ማውራት ይጀምራሉ። ከቀናቶች በኋላም ጋውሺ ከስብራቱ ስላገገመ ወደ ትምህርት ቤት ይመለሳል። ልክ ግን ክፍል ውስጥ እንደገባ ባልጠበቀው መልኩ ሙሉ የክፍሉ ተማሪዎች ትችላለህ እያሉ እየጮሁ ይቀበሉታል። በዚህም ጊዜ ጋውሺን ይጠላው የነበረ አንድ ተማሪ በጣም መቅናት ይጀምራል። ስሙንም ሊያጠፋው በማቀድ ኪሱ ውስጥ ቀስ ብሎ የእጅ ሰዓቱን ከከተተበት በኋላ ከጓደኞቹ ጋር ተመልሰው በመምጣት ሰዓት እንደጠፋበትና ሊፈትሹት እንደሚፈልጉ ነግረውት በኪሱ ውስጥ ሰዓቱን በማግኘታቸው ጋውሺን መደብደብ ይጀምራሉ። ሊንም ይህንን ስትመለከት በፍጥነት ወደ እነሱ መጣ ካስቆመቻቸው በኋላ ጋውሺን ይዛው ከቦታው ትሄዳለች። በመንገዳቸውም ጋውሺ አባቱ በዘርፊያ ወንጀል ተጠርጥሮ በእስር ቤት እንደሚገኝ ይነግራታል። ምሽት ላይም ጋውሺ አባቱ ሲናፍቀው ወደሚሄድበት አንድ ቦታ ይዟት ይሄዳል። አስቀጥሎም አባቱ በትክክልም ሌባ እንዳልሆነና በእስር ቤትም የገባው ሌሎች ሰዎች አቀነባብረውበት እንደሆነ ይነግራታል።
በአባቱም ምክንያት ጋውሺ ከልጅነቱ ጀምሮ የሌባ ልጅ እየተባለ በተማሪዎች እንደሚቀለድበትና የልጁ ነገር ያሳሰበው አባቱም ይህንን በተረዳ ጊዜ ሁለተኛ በእስር ቤት መጥቶ እንዳይጠይቀው ደብዳቤ እንደላከለት ይነግራታል። ከዛን ጊዜም ጀምሮ አባቱን አግኝቶት እንደማያውቅ ሲነግራት እናቱንም በቤታቸው አይታት የማታውቀው ሊን እሺ እናትስ ብላ ትጠይቀዋለች። ጋውሺም እናቱ እሱን ስትወልድ እንደሞተችና ስለሷ እንደሚያውቀው ነገር ቢኖር ከአባቱ የሰማውን የልደቷን ቀን ብቻ እንደሆነ ይነግራታል። ስለ ጠፈርና ከዋክብት ዕውቀቱ የነበራት ሊንም በሰማይ ላይ አንድ ኮከብ እያሳየችው እናቱ ከ12ቱ የዞዲያክ ሳይኖች ስኮርፒዮን እንደሆነችና ሌሎችም እኔ ያልገቡኝን ባህሪዎቿን ትነግረዋለች። ይህንን የተመለከተው ጋውሺም ስለ ስነ ጠፈር ላይ ያላትን ዕውቀት ተመልክቶ ለምን በደንብ ተጨማሪ ትምህርቶችን እየተማረች ዕውቀቷን እንደማታሰፋው ይጠይቃታል። እሷም እናቷ ዶክተር እንድትሆን የምትፈልግ ስለሆነ ይህንን ማድረግ እንደማትችል ብትነግረውም ጋውሺ ግን በኋላ በውሳኔሽ እንዳትጸጸቺ ብሏት የራሷን ህልም እንድትከተል ይነግራታል። በነጋታውም ስለ ስነ ጠፈር ለማጥናት ፍላጎቱ እንዳላት የተረዳው ጋውሺም ለሷም አንድ የስነ ጠፈር ሙዚየም የሚጎበኙበትን ትኬት ገዝቶ ከሰጣት በኋላ ዴት እንደሆነ ነግሯት ይለያያሉ። እቤት ግን ተመልሳ ማታ ላይ ወደዚህ ቦታ ልትሄድ እንደሆነ ለቤተሰቦቿ ብትነግራቸውም እናቷ ግን አንቺ ዶክተር ነው የምትሆኚው፣ እንደዚህ አይነት ቦታ ሳይሆን ሆስፒታል ነው መሄድ ያለብሽ ብላት ታስቀራታለች። ምንም እንኳን ጋውሺ የተቀጣጠሩበት ቦታ ላይ ቆሞ ቢጠብቃትም ሊን ግን ከቤት እንዳትወጣ ስለተከለከለች በተቀመጠችበት ስለሱ እያሰበች መጨናነቅ ትጀምራለች። ጋውሺም ለሰዓታት ከጠበቃት በኋላ ከቤት እንዳትወጣ ተከልክላ እንደሚሆን በማሰብ ለሷ ያለውን ስሜት ሊያሳያት ከጓደኞቹ ጋር በመሆን ተደብቀው ወደ ትምህርት ቤታቸው በመግባት ሙሉ መማሪያ ክፍላቸውን በስነ ጠፈር ስዕሎች አስውበው መሳል ይጀምራሉ። በድንገት ግን በጥበቃዎቹ በመያዝ በሚያሳዝን ሁኔታ ከትምህርት ቤት ከነጭራሹ ይባረራሉ። ሊንም በነጋታው ይህንን ስትመለከት ጋውሺ ባደረገው ነገር በጣም ትደሰታለች። ከትምህርት ቤት መባረሩን ግን ስትሰማ በነገሮቹ በጣም ልቧ ያዝናል። የትምህርት የመጨረሻ ቀንም ደርሶ ስለነበር ሊን የዓመቱ ምርጥ ተማሪ ተብላ እየተሸለመች ባለችበት አንድ የጋውሺ ጓደኛ ወደ እሷ መጥቶ ጋውሺ ባገኘው የትምህርት ዕድል ምክንያት ስለ አውሮፕላን ሳይንስ ሊያጠና ከከተማ እየወጣ እንደሆነ ይነግራታል። ይህንንም ስትሰማ ልቧ የተሰበረው ሊን ምንም እንኳን ጋውሺ በውስጥ ባይኖርም ስሙን እየጠራች እስከዛሬ ለሷ በጣም ብዙ ውለታዎችን እንደዋለላት ተናግራ በአደባባይ ለሁሉም ነገር አመሰግናለሁ ብላው ፍቅሯን ልትገልጽለት ወደ ባቡር ጣቢያው እየሮጠች ትሄዳለች። በሚያሳዝን ሁኔታ ግን ፍቅሯን ሳትገልጽለት ለሽርፍራፊ ሰከንዶች ባቡሩ ያመልጣታል። ሊንም በዚህ ተከፍታ ተንሰቅስቃ በወደቀችበት ማልቀስ ትጀምራለች። በተመሳሳይ ሁኔታ ጋውሺ በባቡር ውስጥ በተቀመጠበት እግዜር ከፈቀደ አንድ ቀን መገናኘታችን አይቀርም እያለ ታሪካችን ያበቃል። እንደዚህ አይነት ኮንተንት ሞሮፍ እንዲሰራላችሁ የምትፈልጉ ከሆነ ተመችቶናል ይቀጥል ብላችሁ ጻፉልኝ። ሰብስክራይብ ማድረግ እንዳይረሳ። እዚች ጋር የምትመለከቷትን ቪዲዮ ተመልከቷት። ፕላስ ደግሞ ኮምፔር አድርጋችሁ ንገሩኝ። በቃ ይመቻችሁ።